የአባገዳዎች ቤት መቃጠሉ ተነግሯል። ኦፌኮ በትናንትናው ዕለት በሰጠው ጋዜጣዊ መግለጫ ላይ ያልተጠበቀ ትዕይንት መከሰቱ ተነግሯል። ዶክተር ደብረጽዮን የመጨረሻ ያሉትን የጦርነት ጥሪ ለህዝባቸው አስተላልፈዋል። ጎግል አፋን ኦሮሞን ወደ ስራ አስገብቶታል። ሰላም ጤና ይስጥልኝ፣ እንደምን ቆይታችኋል? ውድ የኬሎ ሚዲያ ተከታታዮች እነዚህንና ሌሎች ተጨማሪ ዜናዎችን ይዘንላችሁ እንቀርባለን። አብራችሁን ቆዩ። የአባገዳ ቤት በመንግስት ኃይሎች መቃጠሉ ተነገረ። ምዕራብ ኦሮሚያ ምስራቅ ወለጋ ቦነያ ቦሼ በተባለ ዞን ውስጥ የመንግስት ኃይሎች ሸለማ ጫላ የተባለ የአካባቢውን አባገዳ ቤት እና ንብረት በእሳት አቃጥለው እንደወደሙበት አባገዳ ሸለማ ጫላ ለኬሎ ሚዲያ ተናገሩ። ጉዳዩን ለማጣራት ባደረግነው ጥረት ቤትና ንብረታቸው በመንግስት የወደመባቸው አባገዳ ሸለማ ጫላ በስልክ ማግኘት ችለን መረጃውን እውነትነቱን ማረጋገጥ ችለናል። ይህም የተፈጸመው ባሳለፍነው ሳምንት እንደነበር አባገዳው ነግረውናል። የአባገዳ ሸለማ ጫላ በአካባቢው የተከበሩና ሰላምን ለማስፈን የሚሰሩ እንዲሁም ከምንም አይነት የፖለቲካ ኃይል ጋር ግንኙነት እንደሌላቸው ገልጸውልን የአካባቢው መንግስት አመራሮች የጸጥታ ኃይሎቻቸውን አስከትለው በመምጣት ከ15 በላይ ቤተሰቦቻቸው የሚኖሩበትን የአባገዳውን ቤት እንዳቃጠሉባቸው ገልጸውልናል። አባገዳ ሸለማ ጫላ ቤታቸው ከተቃጠለባቸው ወዲያ ከፍተኛ የሆነ መከራ ላይ እንደወደቁ ነግረውን ከመንግስት ኃይሎች ውስጥ ሊገድሏቸው የፈለጉ እንደነበሩም ገልጸውልናል። አሁን ላይ የወደቁበትን መከራ ካብራሩልን በኋላ ይህ ጥቃት የደረሰባቸው ሰበቡ ምን እንደሆነ ላቀረብንላቸው ጥያቄ የኦሮሞ ነጻነት ጦር አካባቢውን ተቆጣጥሮ በነበረበት ጊዜ እንደ አባገዳነታቸው ቤት ንብረት እንዳይወድም እንዲሁም ነፍስ እንዳይጠፋ የተቻላቸውን የሰላም ሙከራዎች በማድረጋቸው ምክንያት ብቻ በመንግስት ኃይሎች ቤታቸው እንዲቃጠል ሰበብ እንደሆነባቸው ነግረውናል። እነዚሁ የመንግስት ኃይሎች ከእርሳቸው በተጨማሪ ኦቦ ታደሰ አያና የተባሉ በአካባቢው የተከበሩ የሀገር ሽማግሌ ቤትና ንብረታቸውን አቃጥለው ከብቶቻቸውን እንደዘረፉ እንዲሁም እንዳረዱባቸው አባገዳ ሸለማ ጫላ ለኬሎ ሚዲያ ተናግረዋል። አባገዳው በመንግስት ኃይሎች ቤታቸው ሲቃጠል ነፍሳቸውን ለማትረፍ ቤተሰቦቻቸውን ይዘው መሰደዳቸውንና የመንግስት ኃይሎች በሌሉበት ሰዓት ወደ አካባቢው ተመልሰው የተቃጠለባቸውን ቤት በአይናቸው ማየታቸውን ገልጸውልን ይህም ክፉኛ እንዳሳመማቸው ይናገራሉ። እንዲሁም በዛኑ ቀን በእነዚያው የመንግስት ኃይሎች ከ5 በላይ የሰላማዊ ሰዎች ቤት እንደተቃጠለ፣ ይህም ብቻ ሳይሆን በለጠ ጋሪ የተባሉ ሌላ አባገዳም ቤታቸው እንደተቃጠለባቸው በስልክ ያነጋገርናቸው አባገዳ ሸለማ ጫላ ተናግረዋል። በመጨረሻም ለኦሮሞ ህዝብ ያስተላለፉት መልእክት ላይ እስካሁን መጥተው በሄዱ የመንግስት አመራሮች ተፈጽሞብን የማያግፍ አሁን ላይ እየተፈጸመብን ነው። ይሄ በአፋጣኝ እንዲቆም ህዝባችን በአንድነት ሊጮልን ይገባል ሲሉ መልእክታቸውን አስተላልፈዋል። በተለያዩ የኦሮሚያ ዞኖች ከዓለም ዓይን የተሰወረ ጦርነት እየተካሄደ ይገኛል ሲል ኦፌኮ በመግለጫው አስታወቀ። ኦፌኮ በትናንትናው ዕለት በሰጠው ጋዜጣዊ መግለጫ ብዙዎችን ያስደሰተና ያስገረመን ምላሽ ሰጥቷል። ከጋዜጠኞች በቀረበው ጥያቄ ለምን ኦፌኮን ህዝባዊ ተቃውሞ አይጠራም የሚል ጥያቄ አንስተው ኦፌኮ በሰጠው ምላሽ አሁን ያለንበት ሁኔታ ሰላማዊ ተቃውሞ ሰልፍ ለመጥራት የሚያስችል ሁኔታ ላይ አይደለም ያለነው። መጀመሪያ ቄሮ የት ነው ያለው ብሎ መጠየቅ ያስፈልጋል። ያለፈውን ስርዓት በሰላማዊ ትግል መገርሰስ የቻለው ቄሮ አሁን ላይ እንደድሮ ሰላማዊ ሰልፍ ሊጠራ ቢሞክር በስናይፐር ጭንቅላቱን እየተባለ እየተገደለ በመሆኑ አብዛኛው ቄሮ በአሁኑ ሰዓት ያለው እኛ ጋር ሳይሆን ጫካ ነው። ጫካ ገብቶ ታጥቆ እየታገለ ነው። የተቀሩት ደግሞ እስር ቤት ናቸው ያሉት እኛ ሰላማዊ ሰልፍ የሚያደርግ ህዝብ ላይ ስናይፐር የሚተኩስ መንግስት ባለበት ሰልፍ ጠርተን ህዝቡን የማስጨረስ ፍላጎት የለንም የሚል ወቅታዊ የኦሮሚያን ሁኔታ ያገናዘበ ምላሽ ሰጥተዋል። በመግለጫው አሰጣጥ ሂደት ላይም ብዙዎችን ያስገረመና ያሳዘነ ትዕይንት መከሰቱን በቦታው የነበሩት የኡቡንቱ ጋዜጠኞች ተናግረዋል። ጋዜጠኞቹ ስለ ክስተቱ ሲያስረዱ እንዲህ ነው ያሉት። የትላንቱ የኦፌኮ ጋዜጣዊ መግለጫ በቀጥታ ለማስተላለፍ በቦታው ተገኝተን ነበረ። ከኛው ጋር ብዙ የሀገር ውስጥና የውጭ ሚዲያዎች በቦታው ተገኝተዋል። ጋዜጣዊ መግለጫው መጀመሪያ በአማርኛ ነበር የተደረገው። ወደ መጨረሻ ላይ በአፋን ኦሮሞ ለሚነሱ ጥያቄዎች መልስ ሊሰጥ ሆነ። በዚህ ሰዓት በቀረጻ ላይ የነበሩ የሚዲያ ባለሙያዎች በሙሉ ያለ ቅንጣት ማፈር ዕቃቸውን መሰብሰብ ጀመሩ። በቦታው የነበሩ ሚዲያዎች ባላገሩ፣ ኢሳት፣ አሃዱና አዲስ ቲቪ ነገ ስለ አንድነት ለመስበክ እርግጠኛ ነኝ የሚቀድማቸው አይኖርም።
ኦሮምኛ ተናጋሪ ተመልካች እንደው ይኖረን እንዴ ብለው እንኳን ለመቅረጽ ለሽራቢ ሰኮንድ አላሰቡም። አፋን ኦሮሞ የሚያዳምጥ ተመልካች አለን ብለው ባያስቡ እንኳን እንዴት አንድ ጋዜጠኛ ወይም የሚዲያ ባለሙያ ድምጽ ቀረጻ እንደሚረብሽ አይረዳም። እሱም ይቅር እንዴት እየተቀረጸ ያለ ካሜራ ፊት ገብቶ ማይክ ይወስዳል። በሬዲዮ ዘመን አፋን ኦሮሞ ሬዲዮ ይሰብራል ይባል ነበር። አሁን ያው ነው። ዘመኑ የቴሌቪዥን ሲሆን መሰል ጭቆናዎች አፕዴት ተደርገው መጡ እንጂ አልተቀየሩም። በቦታው የተገኙ ሚዲያዎች የአፋን ኦሮሞ መግለጫ ክፍል አይደለም ቴሌቪዥን ጋር ሊያደርሱት ይቅርና በካሜራቸው ላይ እንኳን ለሙያቸውና በቦታው ለነበሩ ሰዎች ክብር ቀርጸው ማቅረብን ሲጸየፉ ተመልክተናል ብለው ስለ ክስተቱ አብራርተዋል። ኦፌኮ የመንግስት ኃይሎች ባለፉት ጥቂት ወራት በኦሮሚያ ክልል 297 ሰዎችን ገድሏል ሲል ባወጣው ጋዜጣዊ መግለጫ ላይ መናገሩን የተለያዩ ሚዲያዎች ዘግበዋል። በክልሉ መንግስት ከኦሮሞ ነጻነት ሰራዊት ጋር በገባበት ግጭት ከግማሽ ሚሊዮን ህዝብ በላይ ተፈናቅሏል በማለት ኦፌኮ በመግለጫው ጨምሮ ገልጿል። የፓርቲው መግለጫ ትኩረት ተባብሶ ቀጥሏል ባላቸው የእርስ በርስ ግጭት፣ የፖለቲካ ውድቀትና የኢኮኖሚ ቀውስ ላይ ነው። አገሪቱ ከቀውስ የምትወጣው ግጭቶችን አቁሞ ወደ ፖለቲካዊ ድርድር በመመለስ እንደሆነም ፓርቲው ገልጿል። የጎግል መተርጎሚያ በትግርኛና በአፋን ኦሮሞ ቋንቋዎች አገልግሎት መስጠት ጀመረ። ግዙፉ የቴክኖሎጂ ኩባንያ ጉግል ትግርኛና አፋን ኦሮሞን ጨምሮ ከ300 ሚሊዮን በላይ የሚናገራቸውን 24 አዳዲስ ቋንቋዎችን በጉግል መተርጎሚያ ዝርዝር ውስጥ አካቷቸዋል። ከነዚህ ውስጥ 10 ቋንቋዎች በአፍሪካ የሚነገሩ ሲሆን ከነዚህም መካከል አፋን ኦሮሞ፣ ትግርኛ፣ ትዊ፣ ባምባራ፣ ክሪዋ፣ ሉጋንዳ የሚባሉ ቋንቋዎች ይገኙበታል። በኢትዮጵያና በኬንያ ወደ 37 ሚሊዮን የሚጠጉ ነዋሪዎች አፋን ኦሮሞን የሚናገሩ ሲሆን ከ5 ሚሊዮን በላይ የሚሆኑ የኤርትራና የትግራይ ተወላጆች ትግርኛን ይናገራሉ። ለዓመታት ጉግል መተርጎሚያ የቋንቋ ልዩነቶችን በማጥበብ በመላው ዓለም የሚገኙ ማህበረሰቦችን ለማገናኘት ረድቷል ሲል የአሜሪካው ኩባንያ ገልጿል። አክሎም አሁን ቋንቋቸው በአብዛኛው ቴክኖሎጂ ውክልና ያልተሰጣቸው ሰዎችን መርዳት ያስፈልጋል ብሏል። ከአዳዲሶቹ ቋንቋዎች መካከል በሰሜን ህንድ፣ ኔፓል እና ፊጂ እስከ 50 ሚሊዮን የሚደርሱ ተናጋሪዎች ያሉት ቦጁቱሪ እንዲሁም ማዴቪስ 300,000 ህዝብ ተናጋሪ ያለውን ቋንቋም መጨመሩ ተነግሯል። የህወሓት ቡድን የመጨረሻ ምዕራፍ ላለው ጦርነት የትግራይ ህዝብ እንዲዘጋጅ ጥሪ ያቀረበ። የህወሓት ቡድን መሪ ዶክተር ደብረጽዮን ገብረ ሚካኤል ከመንግስት ጋር ችግሮችን በዲፕሎማሲያዊ መንገድ ለመፍታት ሲደረግ የነበረው ጥረት ባለመሳካቱ የትግራይ ህዝብ ነጻነት ለማረጋገጥ የክልሉ ህዝብ እንዲዘጋጅ ጥሪ ያቀረቡ። የትግራይ ህዝብ አሁን ያለበት ክፉ ስቃይ እንዲቀለበስና የትግራይ የራስን እድል በራስ የመወሰን መብት እንዲረጋገጥ ለማድረግ የመጨረሻው ምዕራፍ ላይ ደርሰናል ማለታቸውን ዋዜማ ሬዲዮ ዘግቧል። ፈትለወርቅ ገብረ እግዚአብሔር፣ ዓለም ገብረዋድና ጌታቸው ረዳን ጨምሮ የህወሓት ከፍተኛ አመራሮች በተለያዩ የትግራይ አካባቢዎች ነዋሪዎችን ያወያዩ ሲሆን ህዝቡ ለመጨረሻው ምዕራፍ ትግል እንዲዘጋጅ ጠይቀዋል። በዓለም አቀፍ ማህበረሰብ አሸማጋይነት ጊዜያዊ ስምምነት ተደርጎ ወደ ክልሉ እህል፣ መድኃኒትና ሌሎች ድጋፎች እንዲገቡ ጥረት ቢደረግም እስካሁን ድረስ የተገኘው ድጋፍ ችግሩን ለማቅለል በቂ አይደለም ብለዋል። መላክ ያለበት መልእክት ለሚላክላቸው አካላት ሁሉ ባለን የመገናኛ መንገድ አድርሰናል ያሉት ደብረጽዮን ገብረ ሚካኤል የሚመለከታቸው ያሏቸውን አካላት አልዘረዘሩም። መንግስት የእርዳታ እህሎችን እንዳይደርስ ህወሓት እንዳስተጓጎለ ተናግሯል። ነገር ግን እርዳታ እንዲገባ አመቻችተን በቅርቡ ይዘነው ከነበረው አፋር ክልል ሙሉ በሙሉ ለቀን ወጥተናል ሲሉ የህወሓት አመራሮች መናገራቸው ይታወሳል። ውድ ተመልካቾቻችን በዛሬው የሰሞኑን ኢትዮጵያ ይዘንላችሁ የቀረብነው ወቅታዊ ሰሞናዊ ዜናዎች እነዚህን ይመስሉ ነበር። ከሌላ የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ